አግቡም መዝናናት ከፈለገ ግን ያለ መዝናናት ይችላል። አረ እኔ ታይም እሱ ቶ ጨነኑ ከባላ ከፈለገ ይሄዳል። ማን እሱ? ደስታ ነው። አይ ደስታ አንዴ ይከርታ ይወጣል ነው አብራ አንዴ ዛሬ ማዋይ ዘል ይመጣ ና ፈረንጅና አንተ ብቻ ለምን አመጣለህ? አብርሽን ሩታ እንደ ጥባ ጥቤ ተጫወተችበት። በልጇ አባት ላይ እንደዚህ ግፍ ማድረግ የለባትም እያለ ነው እንግዲህ። ሁላቸውም እንደ ሕፃን ልጅ በሱ ሙድ የያዙ እዚህ ጋር ፈረንጁን አይታችሁታል። አይዞህ ገለቴ ብሎ ገብቶ እሷ እንዴት ነሽ ደህና ነሽ እያለ ሙድ እያዘባት ነበረ። እንግዲህ ይሄ ሁሉ ሙድ የሚይዙበት በአብርሽ ነው ማለት ነው። እንግዲህ ሩታም በልጇ አባት ሙድ መያዝ ጀምራለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ወይኔ ያለሁላችሁ አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እንግዲህ አብርሽና ሩታ ትዳር ሳይሆን የያዙት ከመጀመሪያውም እቃቃ መጫወቻ ነው የሚመስለውና ምክንያት የፉክክር ቤት ሳይዘጋ ያድራል እንደተባለው የእነሱ ትዳር ነው የሆነው እና ሁሉ ነገሩ የፉክክር ህይወት ነው ያረጉት። በጣም ይደብራል። ማለት እናንተ እኮ አሁን ህፃን ልጅ አይደላችሁም በዚህ ልክ የምትወራረዱት ፉክክር ማለት ነው እና ህፃን ልጅ አይደላችሁም፣ ትልልቅ ሰዎች ናችሁ። በዚህ ልክ አንቺም ደግሞ የልጅሽ አባት በዚህ ልክ ከሌላ ሰው እንትን ማለት የለብሽም። ማለት በዚህ ልክ እሱን ማናደድ ተገቢ ነው ብዬ አላስብም። ምክንያቱም አንዱ ከተሳሰተ አንዱ መሳሰት የለበትም። እሱ ትላንት አርግቶታል፣ ዛሬ እኔ ልመልሰው እያልሽ ነው አንቺ ያለሽው። ነገር ግን ሩታዬ እንደዛ አይደለም። ገባሽ? አንዱ ሲሳሳት ሌላኛው መሳሳት ሳይሆን ከአንዱ አንዱ ተሽሎ መገኘት ነው ያለበት እንጂ የልጅሽ አባት ነው። ትላንት ብዙ ነገር አሳልፋችኋል። ብዙ ደስታ ማዘንም አብራችሁ ተጋፍጣችሁ አሳልፋችኋል። ነገር ግን ዛሬ ትላንት የሆነ ነገር ተፈጠረ ተብሎ ዛሬ በዚህ ልክ እሱም ማብሸቅ ከማንም ጎረምሳ ጋር ሆነሽ እሱም በዚህ ልክ እንትን ማለት የለብሽም። የምር በነገራችን ላይ አንገቱ ሲደፋ ምናምን ያው እሱ ያልተናገረበት የራሱ ምክንያት ስላለው ነው። ምክንያቱም እሱም ከኤርሜላ ጋር ትላንት ላይ ሩታም በዚህ ልክ ነበረ እያቆሰላት የነበረ፣ በዚህ ልክ ነበረ እያነዳዳት የነበረ። ነገር ግን ያው ትላንት እሱ ያረገው ነገር ስላለ ያ ነገር ነው እንዳያወራ የሚያዘውና ጥሎብኝ። እኔ ደግሞ ወንድ ልጅ ሲያለቅስ ማየት ደስ አይለኝም። የምሬ ነው ምላችሁ እንዴ፣ የምሬ ነው፣ እየቀለኩ አይደለም። ወንድ ልጅ ሲያለቅስ ደስ አይለኝም። አብርሽ ጥሩ ነገር ሰርቷል እያልኳችሁ አይደለም፣ ግን እንግዲህ በዚህ ልክ ማለት ሩታ ክፋት ኑሮባት አይደለም፣ ለመበቀልም እንትን የምትል አይነት ሰው አይደለችም። ነገር ግን አሁን እንደዚህ ያረጓት ከጎኗ ያሉ ልጆች ናቸው። እነሱም እኛም እናቃቸዋለን። እንግዲህ ፈረንጁ ደግሞ ጥሩ ልጅ አልነበርክም እንዴ? ምን ነካ? አረ ተው። አንድ ቀን አብርሽ ደፍቶ እንዳይጥል እኔ ነግሬሃለሁ። የለሁበትም ነግረና ያለኛ እንዴ። እንግዲህ ኮመንታተሮችም ኖቤልና ፈረንጁን እንዳና እያሉ ነው። ያው እነሱ የትላንቱን መበቀላቸው ነው። ነገር ግን በእነዚህ በሁለት ሰዎች መሀል ባትገቡ ደስ ይለናል። ምክንያቱም እነሱ ተለያይቶ የማይለያዩ ሰዎች ናቸው። እሷም የልጁ እናት ናት፣ እሱም የልጁ አባት ነው። አሁን ልክ ይዟቸው ነው እንጂ አብርሽም ሩታ ስትጎዳ ወይ ሌላ ሰው ሲጎዳት ማየት አይፈልግም። ሩታን ብትሆን እንደዛው። ምክንያቱም በመሀላቸው ልጅ ስላለ ማለት ነው። ተለያይቶ ስለማይለያዩ ማለት ነው። የሚያገናኛቸው ነገር መሀላቸው ስላለ ነው። በመቀጠል ደግሞ ይሄ ደስታ የሚባለው ልጅ እኔ አልጣመኝም። እውነቱ ለመናገር ምንም አልጣመኝም። ለምን እንደሆነ ታውቃላችሁ? ከአብርሽ የተሻለ አይነት ሰው አይደለም። ሲያዩት ያላማረ ሲብሉት ያቀራር ይባላል የሀገሬን ሰው እናንተ። አሁን ይሄ ወጠጤ ከአብርሽ ተሽሎ ነው ከአብርሽ ተሽሎ ነገር ደስተኛ ያረጋት ማለት ዛሬ ሊያረጋት ይችላል። ነገር ግን ሌላ ነገር ነው የሚፈጠረው። እሱ ምን ስለሆነ ነው የ3 ወር ልጅ ይዞ የሚያሳድግላት? ምን ስለሆነ? ወንዶች ብጃቸው እስከሚያገቡ ድረስ ተንበርክኮም ይሄዳሉ። ተሸክሜሽም እዞራለሁ ይላሉ። ነገር ግን ብጃቸው ካስገቡ በኋላ ነው ልብሽ የሚያቆስሉትና ሩታዬ የበፊቱ ህይወትሽ
መድገም የለብሽም ብዬ ነው ማስበው። ደስታም ቢሆን የሚሆንሽ አይነት ወንድ ነው ብዬ አላስብም። እኛ የላይ ብቻ አይተን ለለለለ ማለት እንወዳለን። ኮመንታተሮች ተረጋጉ፣ ደስታ ምናምን እያላችሁ የምታሽቃብጡ ተረጋጉ። ደስታ የሚሆናት አይነት አይደለም። ምክንያቱም ከአብርሽ የተሻለ ራሱ መጠጥ ያለ ምናምን አይደለም። የሁላችሁ እድሜ ነው። እድሜ አይወስንም ልትሉ ትችላላችሁ። ነገር ግን አንዳንድ ቦታ ላይ እድሜ ወሳኝ ነገር ነው ማለት ነው። ያባችሁ። ስለዚህ ይሄም ልጅ ደስታ የሚባለው ከአብርሽ የተሻለ ነው ብዬ አላስበውም። በመቀጠልም ደግሞ ሩታ መረጋጋት አለባት ብዬ ነው ማስበው። ምክንያቱም የትላንቱ ህይወቷ መደገም ስለሌለበት ተረጋግታ አውጥታ አውርዳ ልጇ ትንሽ እስከሚያድግ ተረጋግታ ነው መሆን ያለበት እንጂ ከትዳር ወጣች ወደ ትዳር መግባት ምንድነው ማራሮጥ እንዴ? ያዩት ነገር እኮ ያናክል አይደለም። ትዳር ላይ ሆና ያሳለፈችው ነገር አለ። ስለዚህ ቢያንስ ትንሽ ልጇ አደግ እስከሚል መረጋጋት ነው እንጂ ለእልክ ተብሎ የማይሆን ህይወት ውስጥ መግባት የማይሆን ህይወት መኖር አስፈላጊ ነው ብዬ አላስብም። ኖቤልም ደግሞ ከአብርሽ ጋር እልክ ስለያዘው ሩታን ያልሆነ መንገድ ላይ እየመራት ነው ያለ። በዚህ ልክ ደግሞ ያልሆነ መንገድ ያልሆነ ነገር እንድታረግ ያልሆነ ነገር ውስጥ እንድትገባ መገፋፋት የለባትም ብዬ ነው ማስበው። እንግዲህ ኖቤልና ወንድሙም አልተግባቡም በአሁን ሰዓት ትላላችሁ። አቡሽና ኖቤልም አልተግባቡም። እንግዲህ አቡሽ ከአብርሽ ጋር ነው፣ ኖቤል ከሩታ ጋር ነው ትላላችሁ። ድራማው ደመቅ ባለ ሁኔታ እየቀጠለ ነው። እንግዲህ ለማንኛውም ይመቻችሁ። ነገር ግን በእንደዚህ አይነት ነገር እኛ ምንም አይነት የምንማረው መልካም ነገር እንደሌለ ልንነግራችሁ እንወዳለን። ምክንያቱም እንደዚህ አይነት ህይወት እንዲኖረን አንፈልግም። ልጆቻችንም እንደዚህ አይነት ነገር ህይወት እንዲያሳልፉም አንፈልግም። ስለዚህ መልካም ነገር ይዛችሁልን ብትመጡ ደስታችን ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ።